የእንግሊዝ ክለቦች በአውሮፓ በቀጣይ ዓመት በውድድር መድረኮች ላይ በተለይም ደግሞ በአውሮፓ ሻምፒዮንስ ሊግ በኮንፈረንስ ሊግ እና በዩሮፓ ሊግ በአጠቃላይ 11 የሚደርሱ ክለቦች ሊወዳደሩ የሚችሉበት እድል አለ። አሁን አርሰናል ሪያል ማድሪድን ማሸነፉን ተከትሎ የእንግሊዝ ክለቦች ኮፊሸንት በቀጥታ 5 ክለቦች በአውሮፓ ሻምፒዮንስ ሊግ የሚሳተፉበትን እድል ሙሉ ለሙሉ አሳክቷል። በሌሎች ውድድሮች ተጨማሪ ስኬቶች ሊኖሩ እንደሚችሉ ይጠበቃል። ይህን ስኬት ሊያመጡ እንደሚችሉ ከሚገመቱ ቡድኖች መካከል ማንቸስተር ዩናይትድ እና ቶተናም ደግሞ ዛሬ በዩሮፓ ሊጉ ፍልሚያዎቻቸውን ያደርጋሉ። ማንቸስተር ዩናይትድ ወደ ፈረንሳይ አቅንቶ ሊዮንን ሲገጥም ቶተናም ደግሞ አይንትራ ፍራንክፈርትን በሜዳው የሚገጥምበት ጨዋታ ይጠበቃል። ስለ ማንቸስተር ዩናይትድ ግን አንዳንድ ነገሮችን እናንሳ። በተለይ ማንቸስተር ዩናይትድ ሲዝኑ ጥሩ የሚባል አይደለም። መጥፎ ቁጥራዊ መረጃዎችን አስመዝግቦ የውድድር ዘመኑ ሊያጠናቀቅ የሚችልበት እድል እንዳለ ማንሳት እንችላለን። ከነዚህ ቁጥራዊ መረጃዎች መካከል አንደኛው ማንቸስተር ዩናይትድ አሁን ባለበት ደረጃ ከወገብ በታች የሚጨርስ ከሆነ ከ10ኛ ደረጃ በታች የሚጨርስ ከሆነ ከ1989-90 የውድድር ዘመን በኋላ መጥፎ የውድድር ዘመን ሆኖ ይመዘገባል። ቢያንስ በደረጃ ሰንጠረዡ ምክንያት ማለት ነው። ሌላኛው ፖይንትስ ፐር ጌም ከተመለከትን በየጨዋታው ክለቡ የሚያስመዘግበውን ነጥብ ከተመለከትን በፕሪሚየር ሊጉ 1.22 አካባቢ ነው የሚያስመዘግበው። በዚህ መልኩ የሚቀጥል ከሆነ የማንቸስተር ዩናይትድ የነጥብ ቁጥር በአጠቃላይ መድረስ የሚችለው 46 ነው። ይሄም በፕሪሚየር ሊጉ ታሪክ በየትኛውም የውድድር ዘመን ማንቸስተር ዩናይትድ ካስመዘገባቸው የነጥብ ደረጃዎች አንጻር ነጥቦች ከተመለከትን ዝቅተኛው ሆኖ የሚመዘገብበት ነው የሚሆነው። ሌላኛው ማንቸስተር ዩናይትድ በዚህ ዓመት እንግዲህ ቀሪዎቹን 11 ከ11 የሚደርሱ ቀሪ ጨዋታዎች ከ11 ያነሱ ቀሪ ጨዋታዎች አሉና እያንዳንዱ ጨዋታ የማሸነፍ ግዴታ ውስጥ ይገባል። ይሄ ደግሞ የሚሆነው ከ2021-22 የውድድር ዘመን በኋላ መጥፎ የሚባለውን ውድድር ዘመን ላለማሳለፍ የሚደረገውን ጥረት ላለመቀላቀል ነው። ዩናይትድ አሁን 46 ጎል አስቆጥሮ እንግዲህ ያጠናቅቃል ተብሎ ነው የሚገመተው በየጨዋታው የሚያስቆጥራቸውን የጎል መጠን ከተመለከትን። ያ ማለት ከ1989-90 የውድድር ዘመን በኋላ ሌላኛው መጥፎ የግብ ቁጥር ያስመዘገቡበት የውድድር ዘመን እንደሚሆን ነው የሚጠበቀው። ሩበን አሞሪምን ከተመለከተን አሁን በክለቡ ውስጥ ያላቸው የማሸነፍ ንጻሬ 41.67 በመቶ ነው። ይህም በዩናይትድ የአሰልጣኝነት ዘመን ከ1977 እስከ 1980 አንድ ድረስ ማሰልጠን የቻሉት ዴቭ ሴክስተን በኋላ የተመዘገበ መጥፎ ቁጥር ሆኖ እንደሚቀመጥ ነው የሚጠበቀው። ይሄን የማሻሻል ግዴታ አለባቸው፣ ግን ጊዜ የሚሰጣቸው አይነት አሰልጣኝ እንደሆኑ ማንሳት እንችላለን። ማንቸስተር ዩናይትድ ከቆሙ ኳሶች በዚህ ዓመት 13 የሚደርሱ ጎሎች ተቆጥረውበታል። በፕሪሚየር ሊጉ ካሉ ክለቦች መጥፎ የሚባለው ቁጥር የያዘው ክለብ ራሱ ማንቸስተር ዩናይትድ እንደሆነ ማንሳት እንችላለን። በክሪስታል ፓላስ ባለፈው ወር ላይ ክለቡ ከተሸነፈ በኋላ ዩናይትድ ሰባት የሚደርሱ የሜዳ ላይ ጨዋታዎችን ሽንፈት አስተናግዷል። ይህም ማለት ከ1893-94 በኋላ በኦልድ ትራፎርድ መጥፎ የውድድር ዘመን እያሳለፈበት እንደሆነ ይገመታል። ነገር ግን በአውሮፓ ውድድር ላይ የተሻለ ቁጥራዊ መረጃ አለው። ካለፉት የመጨረሻ የዩሮፓ ሊግ 21 ወር ውድድሮች ውስጥ ማንቸስተር ዩናይትድ ሽንፈት ያስተናገደው በአንድ አጋጣሚ ብቻ ነው። ዛሬ ከሊዮን ጋር የሚያደርገው ጨዋታም የሚጠበቀው ከዚህ ጋር በተያያዘ ነው። ከሊዮን ጋር ከዚህ ቀደም የተገናኙበት አጋጣሚዎች አሉ። በአራት አጋጣሚዎች ተገናኝተው ሊዮን ማንቸስተር ዩናይትድን አሸንፎ አያውቅም። አንደኛውን ጨዋታ ብዙዎቻችን የምናስታውሰው አይነት ጨዋታ ነው። የመጀመሪያው ጨዋታ 1-1 በሆነ ውጤት የተጠናቀቀበት ካሪም ቤንዜማ ወደ ካሜራ እይታ የመጣበት ጊዜ እንደነበር እናስታውሳለን። ጨዋታው አንዳቻ ተጠናቀቀ። ሁለተኛው ጨዋታ ላይ ክርስቲያኖ ሮናልዶ አንድ ጎል አስቆጥሮ ዩናይትድ 1-0 በማሸነፍ ሊዮንን ጥሎ አልፎ ያን የውድድር ዘመን የአውሮፓ ሻምፒዮንስ ሊግን በማሳካት የውድድር ዘመኑን ማጠናቀቁ የሚዘነጋ አይደለም። ከማንቸስተር ዩናይትድ ባለፈ መጥፎ ሪከርድ ሊዮን ያለው ከባርሴሎና ጋር ነው። 8 ጨዋታዎች አድርጎ ምንም ጨዋታ አላሸነፈም በአውሮፓ ውድድሮች። ከማንቸስተር ዩናይትድ ጋር ደግሞ በአራት አጋጣሚዎች ምንም አይነት ድል አላስመዘገበም። 2004 ላይ የመጀመሪያ ጨዋታቸውን 2-2 አጠናቀቀው። በሁለተኛው ጨዋታ ላይ 2-0 በሆነ ውጤት መሸነፋቸው የሚዘነጋ አይደለም። ታዲያ ዛሬ እንደዚህ አይነት ቁጥራዊ መረጃዎች ቢኖሩም በሜዳቸው ዘንድሮ ጥሩ የሚባል ግስጋሴ እንዳላቸው ስለሚገመት የኦፕታ ሱፐር ኮምፒውተር 41.9 በመቶ በሚሆን ድርሻ የዛሬውን ጨዋታ ማሸነፍ የሚችለው ሊዮን ነው የሚል ግምቱን አስቀምጧል። ይሳካላችኋል አብረን የምንመለከተው ጉዳይ ነው። ግን የኦፕታ ሱፐር ኮምፒውተር ግምቱን ሙሉ ለሙሉ ለሊዮን መስጠቱን እየተመለከትን ነው። ታዲያ በአውሮፓ ውድድሮች ላይ ማንቸስተር ዩናይትድ ባለፉት 21 ጨዋታዎች በአንድ አጋጣሚ ብቻ እንደተሸነፈ የሚል ቁጥራዊ መረጃ ካነሳን ግን ለምን የሚል ጥያቄዎች መነሳታቸው አይቀርም። ብዙዎች እያሉት እንደሚገኘው ትላንትና አሰልጣኝ ሩበን አሞሪምም ሲገልጹት ነበረ።
ለማንቸስተር ዩናይትድ ነገሮችን ቀላል የሚያደርገው በዩሮፒያ ሊጉ ያለው ወይም ደግሞ በአውሮፓ ውድድር ላይ ያለው ሎወር ፔስ ነው የሚል አስተያየታቸውን ሰጥቷል። ዝቅተኛ የሚባል ፔስ ነው ያለው፣ ፈጣን አይደለም ውድድሩ፣ ከዛ ተጠቃሚ ሆነናል፣ ታክቲካል የሆኑ ጉዳዮች አይደሉም በማለት አስተያየታቸውን ሰጥተዋል። አንደኛው ነገር በፕሪሚየር ሊጉ ላይ ያለውና በዩሮፒያ ሊጉ ላይ ያለው ዋነኛ ጽንሰ ሀሳብ ልዩነት በአጨዋወት ረገድ ሁለት ናቸው ብለው ያምናሉ። ፔስ እና ፊዚካሊቲ ፍጥነት እንዲሁም ደግሞ የአካል ብቃት ሁኔታ። በእንግሊዝ ፕሪሚየር ሊግ ጌሞቹ በጣም ፈጣን ናቸው። አብዛኞቹ ተጫዋቾች ወይም ክለቦች ፕሬስ ያደርጋሉ፣ አይቆሙም። ለረጅም ደቂቃ መሮጥ የሚችሉ ሳይታክቱ ሳይደክሙ መንቀሳቀስ የሚችሉ መሆናቸውን በተደጋጋሚ ተመልክተናል። ይሄንን ነገር እንዴት ያስቀጥሉታል የሚለው ነው አሁን ለማንቸስተር ዩናይትድ የሚጠበቀው። ከሪያል ሶሲዳድ ጋር በነበረው ጨዋታ 4-1 ሲያሸንፉ ቀይ ካርዶቹ እንዳሉ ሆነው ፍጹም ቅጣት ምቶቹ እንዳለ ሆነው ዩናይትድ ኳሱን በአግባቡ ተቆጣጥሮ ጌሙን ኮንትሮል አድርጎ ይጮት የነበረበት ጨዋታ እንደነበረ ማንሳት እንችላለን። የአውሮፓ ውድድር ላይ ያለው ፔስ ለዚህ ስኳድ ይሆናል የሚል አስተያየታቸውን ሰጥተዋል። ሌላኛው ማንሳት ያለብን የአንድሬ ኦናናና የማቲች ግጭት ነው። ከሊዮን የተሻለንን የሚል አስተያየቱን ኦናና መስጠቱን ተከትሎ ማቲች በማንቸስተር ዩናይትድ ቤት እንግዲህ ከ180 በላይ ጨዋታዎችን አድርጓል። ከተጫወተባቸው ክለቦች ሁሉ ብዙ ጨዋታ ያደረገው በማንቸስተር ዩናይትድ ነው። 2021 ከማንቸስተር ዩናይትድ ጋር በአሰልጣኝ ኦሌ ጉናር ሶልሻር ዘመን የአውሮፓ ሊግ ፍጻሜ ተፋላሚ እንደነበረ ይታወሳል። ታዲያም የተለያዩ አስተያየቶችን ሲሰጥ ከኦናና ጋር በተያያዘ አንድ አስተያየቱን ሰጥቷል። ዳቪድ ደህያ ይሄንን ቢል ወይ ደግሞ ፒተር ሽማይክል አሊያ ኤድዊን ቫንደርሳር ይሄን አስተያየት ቢሰጡ ራሴን ጥያቄ አቀርባለሁ ለራሴ። ነገር ግን በዩናይትድ ታሪክ ከታዩ ግብ ጠባቂዎች መካከል መጥፎው ግብ ጠባቂ እንዲህ አይነት አስተያየት ሲሰጥ ግን ራሳችንን ቼክ ማድረግ ይኖርብናል እንዲህ አይነት አስተያየት ከመስጠታችን በፊት ብሏል ኒማንያ ማቲች። በማንቸስተር ዩናይትድ በነበረው ቆይታ ይህንን ካለ በኋላ እንግዲህ የተሻለ ነገር አድርገናል የሚል ግምት እንዳለው ጭምር ነው ያነሳው። ኦናና ምላሹን ሰጥቷል። እኔ ማንንም ዲስሪስፔክት አድርጌ አላቅም፣ ከሊዮን ጋር የምናደርገው ጨዋታ ከባድ እንደሚሆን ይሰማኛል፣ ሌላ ጥሩ የሚባል ቡድን ነው የምንገጥመው የሚል አስተያየቱን ከሰጠ በኋላ በማንቸስተር ዩናይትድ ቤት ቢያንስ ዋንጫዎችን አሸንፌያለሁ፣ ሌሎች ይሄንን ማለት የሚችሉ አይመስለኝም ብሏል። ያው ማቲች በማንቸስተር ዩናይትድ ቆይተው ዋንጫ ካለማሳካቱ ጋር በተያያዘ የተሰጠ አስተያየት እንደሆነ ማንሳት የሚኖርብን ይሆናል። በ5 ዓመታት ውስጥ እሱ በቆየበት የ5 ዓመት ቆይተው በአራቱ ማንቸስተር ዩናይትድ የአውሮፓ ቻምፒየንስ ሊግ ተሳታፊ ነበር፣ የአውሮፓ ሊግ ፍጻሜ ተፋላሚ ነበር። ከዛ ባለፈ በኢፍኤል ካፕ ወይ ከዛ ባለፈ በኤፍኤ ካፕ እስከ ግማሽ ፍጻሜ ድረስ ይጓዝ ነበር ቡድኑ። ሁለተኛ የወጡበት አጋጣሚ ነበረ። በዩሮፓ ሊጉ ፍጻሜ ዋንጫ በተነጠቁበት በቪያሪያሉ ጨዋታ እሱ ተቀያሪ ወንበር ላይ ነበር። ኦሌ ጉናር ሶልሻየር እሱን አለመጠቀሙ እንደሚጸጽተው ያወራል። በዛ ፍጻሜ ጨዋታ ላይ ማቲችም ነግሮኛል፣ ግን ደግሞ እኔ በጨዋታው ላይ ባልሰለፈም ጨዋታውን ማሸነፍ እንደምንችል ይሰማኝ ነበር ከነበሩን የግብ ዕድሎች አንጻር የሚል አስተያየቱን ሰጥቷል። በማንቸስተር ዩናይትድና በቼልሲ መካከል ያለው ልዩነት ማንቸስተር ዩናይትድ ቤት ላይ ሁሉን ነገር ሞክረናል፣ ስኬታማ ለመሆን ፋሲሊቲ ሁሉ ነገር ምቹ ነው። ነገር ግን ከቼልሲ ለየት የሚያደርገው በቼልሲ ሁሉም ነገር ስለ ውጤት ነው። ኢቭን ሳራ ጫጁ ራሱ የሚያስበው ዋንጫ ስለማሳካት ብቻ ነው። ይሄ የሜንታሊቲ ልዩነት አለ የሚል አስተያየቱን ሰጥቷል። ለሁሉም ዛሬ ማንቸስተር ዩናይትድ በሜዳውና ከሜዳው ውጪ ተጉዞ እንግዲህ በፈረንሳይ ሊዮንን የሚገጥም ይሆናል። ፋሚሊያር ፌሶችን እንመለከታለን። አርሰናል ቤት የምናስታውሰው አሌክሳንደር ላካዜት እዚሁ ነው የሚገኘው። ማቲች በቼልሲና በማንቸስተር ዩናይትድ ቆይተው እናስታውሰዋለን። ዛሬ ዩናይትድን በተቃራኒ ይገጥማል። ከዛ ባለፈ ብዙ የአውሮፓ ክለቦች የሚፈልጉትና በዘንድሮ የውድድር ዘመን 8 የሚደርሱ ኳሶችን ለግብ አመቻችቶ በማቀበል የአሲስት ቻርቱን እየመራ የሚገኘው ሪያን ቸርኪ ልዩነት ፈጣሪ እንደሚሆን ነው የሚጠበቀው በዛሬ ጨዋታ ላይ። በዚህ ዓመት 38 የግብ ዕድሎችን ፈጥሯል። 40ና ከዛ በላይ የግብ ዕድሎችን መፍጠር የቻሉ ተጫዋቾች ካምፓኒ ውስጥ ለመቀላቀል እድሎቹን ይጠቀማል ተብሎ ነው የሚጠበቀው። ኬቨን ደብሩይናን የመሳሰሉ ሀኪም ዚየችን የመሳሰሉ ተጫዋቾች እዚህ ቁጥር ውስጥ አሉ። ከድሬስ መርተንስ በመከተል እንግዲህ 38 የግብ ዕድሎችን ፈጥሯል። ብሩኖ ፈርናንዴዝ ሌላኛው የጨዋታው ማዕከል ሊሆን ይችላል። በትኩረት ደረጃ 41 ጎሎች ላይ ተሳትፏል በዩሮፓ ሊግ ጨዋታዎች ላይ። ይሄም በዩሮፓ ሊግ ታሪክ ትልቁ ቁጥር ነው። 24 ጎሎችና 17 አሲስቶች ማለት ነው። ይሄንን ቁጥር ከፍ ሊያደርግ የሚችልበት እድል አለ። እነዚህን ጨዋታዎች እንድትከታተሉ ከወዲሁ ለመጋበዝ ወደድኩኝ። መልካም ጊዜ ይሆንላችሁ።